Hey guys, ዛሬ የምንገኘው መቄዶንያ ነው ልንጎበኝ እኔ ከናንተ ጋር because I love my subscribers ከናንተ ጋር እንድንጎበኝ መጥቻለሁ. This is what it looks like. Woo! That's so cool. ብቻ let's see መቄዶንያ ምን እንደምትመስል ውስጥ ነው የሚባለው? ያ ብቻ መቄዶንያ ምን አይነት እንደሆነ እስቲ እንየው. Come with me. Gideon, position Gideon. ኳንደና መጣችሁ እንግዲህ አሁን 3600 ካሬ ላይ ያረፈው ህንጻችን እዚህ ጋር ደርሷል። የመስጠት ገጠማ በዚህ በኩል እየተደረገ ነው የሚገኘው። ስለዚህ የዚህ ህንጻ ሲያልቅ 1200 በላይ አልጋዎች አሉት ሆስፒታሉ ማለት ነው እና 7 ብዙ ክፍሎች አሉ። ከዛ ባለፈ ደግሞ አሁን ላይ የፊኒሺንግ ስራዎች ስለሚቀሩት እነዚህ ባሉ ቤት ዕቃ፣ ሴራሚክ የመሳሰሉ ነገሮች ስለሚቀሩት ለነሱ ማስቀያሻ የሚሆን ገቢ እየተሰባሰበ ያለው ወደ 5 ቢሊዮን ብር ያስፈልገናል። እስካሁን እንግዲህ 1 ቢሊዮን ማሳካታል ማለት ነው። ኢምፕሬሲቭ የሆነ ነገር ነው። ያ ባይ ዘ ዌይ ስለዛኛው ነው አያችኋል። ስለዚህ let's see more ያ ውስጥ ደግሞ ገብተን ያለውን ነገር በደንብ እናያለን እና መረዳት ያለባቸውን ሰዎች ምን አለ የሚለውን ነገር ዞር እያልን እናያለን። ግን ያው በጣም ደስ የሚል ነገር ነው አይታይ honestly እንደዛ አይነት አይዲያ እንዴት መጣ ራሱ like honestly በጣም ደስ ይላል። በደንብ ውስጥ ነው ቀጥታ ከጎዳና የተነሱ ልጃገረድ ያልጋ ቁራኞች ናቸው እንደምታዩቸው። ብዙዎቹን ምድር ወንበር ያስቀምጧቸው ነው ያሉት። ይሄ የተደረገበት ደግሞ ዋናኛ ምክንያት ቤሶር ያመነጫሉ ብለው ረጅም ሰዓት አልጋ ላይ ቢተኙ አልጋ ቁስል ምናምን እንዳያመነጩ ወይም እንዳይፈጠር ነው እዚህ ጋር የሚያስቀምጧቸው። እንደምታዩት ጠዋት ማታ የሰውን እገዛ የሚሹ ናቸው። በተለይ ደግሞ ዳይፐር በጣም ነው እዚህ የሚያስፈልገው ማለት ነው። አሁን ዳይፐር በቀን 3-4 የሚቀየርላቸው ናቸው። እንግዲህ እነዚህን ዳይፐር ደግሞ የኛው እንግዲህ በውጭ ሀገርም ያሉ አሁን እነዚህ እናንተ ስትመጡ ነው ደስተኛ የሚሆኑት። እናንተ ነው ቤተሰብ የሚያደርጉት። እነዚህ ምንም አያውቁም። እናንተ ስትመጡ ብቻ ይስቃሉ፣ ይጫወታሉ። ሁላችሁም እየመጣችሁ እና ሁላችሁም እንግዲህ ይሄንን የምትመለከቱ በሙሉ መጣችሁ ጉብኝት አድርጉ። እንደምታዩት ከላይ የተለጠፈ እንትን አለ ማሪያ ነው ማለት ስላሉ እነዛ አሁን ዳይፐር ተጠቃሚ ናቸው። ዛሬ ደግሞ ተጠቃሚ ናቸው። ስለዚህ ለነሱ የባለሙያዎቹ የሚለዩበት የአልጋ ቁጥር ነው የሚወስዱትን መድኃኒት ስማቸው ይለጥፋል። ባለሙያ እየመጣ በዛ መንገድ መድኃኒታቸውን ይሰጣቸዋል ማለት ነው። ስማቸውና የአልጋ ቁጥራቸው ስማቸው አልጋ ቁጥራቸው የሚወስዱት መድኃኒት በሙሉ እዛ ጋር ተለጥፏል። ብዙ እንትን አሁን ለምሳሌ አሁን አብዛኛው ሰው የሚልበት ሀሳቡን የሚገልጽበት የተለያየ እንትን መልዕክት የሚያስተላልፈው በስዕል ብዙዎች እዚህ ያሉ ሰዎች ናቸው የሚስሉት። እንደምታዩት እዚህ ጋር የተሰቀሉት በኤግዚቢሽን ብዙ የቀረቡ እንትኖች አሉ፣ ስዕሎች አሉ። እንደምታዩት እነዚህ የሚስሉት እዚህ አሉ። ባህላዊ ብዙ ታሪኮችም እንደዚህ ከጎዳና እነሱ የሚስሉት የሚያውቃቸው ናቸው። እንደምትመለከቱት እንግዲህ ማንም ሰው ስራ እንዳይገባ ሰው ሲቀመጥ ድብርት ውስጥ እንዳይገባ ከዛ ድባቴ ለመከላከል አንደኛ እዚህ ጋር ስዕል ሌላ ቴራፒ ነው። ስለዚህ ከመድኃኒት ባሻገር እንደ ሕክምና ስለሆነ የሚቆጠረው በርካታ ሰዎች ጊዜያቸውን የሚያሳልፉበት አልባሌ ቦታ እንዳይውሉ የምናደርግበት ሌላኛው መንገድ ነው ማለት ነው። በጣም ውጤት አመጡልናል ለኛ። በጣም ቆንጆ አይዲያ ነው። በጣም ነው የሚያምረው ደግሞ አንድ ጨዋታ ይጫወቱልን ነበር። ቆየ እንዲህ ከጠፋ በቃ ካልቸር መብራት ከመጣ እንመለሳለን። መልካም ሰላም ሁኑ።
እንደምታዩት ያው ምሳ ሰዓት ሞሎ እንጂ ሙሉ ነበረ። አሁን እንደምታዩት ቁጭ ብለው ሲያነቡ ቁርስ ከበሉ በኋላ ምሳ ከበሉ በኋላ ወደ ውጭ አወጡ። እዚህ መጥተው ያነባሉ። መጽሐፎቹን ከየት ነው የሚመጣው? ህዝቡ ነው የሚያመጣልን። እናንተ ጉብኝት የሚመጣ ሰው ቀስ በቀስ ያመጣል። ይሄ ሞልቶ አሁን ሴልፉ ሞልቶ መሬት ነው ማለት ነው። ህንጻው ካለቀ ወደዛ ነው የምንሄደው። መንቀሳቀስ የሚችሉት እዚህ መጥተው ያነባሉ። መንቀሳቀስ የማይችሉት አሉ። ፕሮፌሰሮች አሉ፣ ዶክተሮች አሉ፣ ፓይለቶች አሉ፣ ኢንጂነሮች፣ ኮሎኔሎች አሉ። ከአልጋቸው ላይ የሚያወርዱ እዚያው አልጋቸው ላይ ያሉ 3-4 ጊዜ በቀን ዳበር የሚለው ሰዎች አሉ። በሰው እጅ የሚጠቀሙ አሉ። መዝገብ አለ። መዝግቤ ይሰጣቸዋል። ብዙ ወጣቶች አሉ። እንደሱ ያሉት ወጣቶች ተመዝግቦ ይወስድላቸዋል። አልጋቸው ላይ ሆነው ያነባሉ። አልጋቸው በኋላ ሲመለስ መጽሐፉ በስነ ስርዓት ተቀብዬ እጠብቃለሁ እና መዝግቤ ይሰጣሉ። ስመገብ ይሰራል እና ይህ የምታዩት ጠረጴዛም ሆነ ሼልፎቹም መጽሐፍቶቹም ከገባት ተገዛል። ህዝቡ ነው ያመጣ። በቀን ያሟላው። ቀስ በቀስ ነው የሚሞላው እና ብዙዎቹ መድኃኒቱን በስነ ስርዓት ከወሰዱ ይድናሉ። ከደኑ በኋላ ወደ ስራ ይሰማራሉ። ይህን ሰው የሚሰራው በነሱ ውበት ነው። ሌላው ፋይናንስ ውስጥ ገብተው ክሊኒክ ውስጥ ገብተው መቅዶኒያ ያገለግላሉ። እናንተ በጉብኝት መጣሁ ሳያው ጊዜ ጡረታ ወጥቼ በቮለንተሪ መነጻ ያገለግልኩ ነው። ጠዋት 2 ሰዓት ይገባለሁ፣ 11 ሰዓት እወጣለሁ። ቤት አለኝ፣ ኮንዶሚኒየም ቤት አለኝ። በተመላላሽ ነው የማያገለግላቸው። ቮለንተሪ ነው የምሰራው። ጡረታ ወጥቼ ውጭ ከምውል አልባሌ ቦታ ገባዋል ብዬ እነሱን እያገለገልኩ ነው። እናንተም እረፍት ካላችሁ በእረፍት ሰዓታችሁ መጥታችሁ ትጎብኙ። አልጋ ላይ ተኙት እንኳን እግዚአብሔር ይማራችሁ ብትሉ ይናፍቃችኋል እና በጣም እናመሰግናችኋለን እና እናመሰግናችኋለን። በጣም ጎበኙን። እሺ ጎበኙ። የሰማችሁ ጋይስ ጎበኙ እየመጣችሁ እናመሰግናለን። ኦኬ እናመሰግናለን። የተዘጋጀ ስለዚህ የዊልቸር ክፍሉ በርካታ ዊልቸር ተጠቃሚዎች ክራንች ወከር ተጠቃሚዎች አሉ። እነዚህ ሰዎች እንግዲህ ዊልቸር አሁን ላይ ዋጋው ስንት ነው ታውቃለህ? በጣም ውድ ነው። ስለዚህ ከ3 አንድ እንደዚህ ያረጀውን የተበላሸውን ሲሰጡ እኛ ራሳችን እያቀናጀን እዚህ ባለሙያዎች አሉ። ከ3 አንድ እያወጣን እዚሁ ላሉ ሰዎች እየሰጠናቸው በዛ ይንቀሳቀሳሉ። ወከርም እንደዚሁ ወከር ተጠቃሚዎችም ወከር አለ ወደዚሁ መግባት መውጣት ስለሚችሉ ይሄ ቦታው ምቾት አመቺ ስለሆነ ስለዚህ እዚህ ጋር ተቀምጧል። ስለዚህ ዊልቸርም ወከርም ክራንችም ይሁን ያላቸው ሰው እዚህ ቢረዱ በርካታ ሰዎች አሉ። እንደሱ የሚሆን አካል ራሱ ለዚህ አሁን ቡና ይፈላና አሁን በትንሽ ብር ማለት ነው። ውጭ ላይ ቡናውን 30 ብር ገብቷል። አሁን በትንሽ ብር በዚህ በ7 ብር ይጠቃሉ። እንደምታዩት ሰልፋቸውን ጠብቀው ተለይቶ ነው ታውቂያለሽ። ስኳር ተማም እንደዚህና ምግቡ የሚዘጋጀው ለብቻው ነው። እንትናቸውም መድኃኒታቸውን የሚመጡ ከት የሚያደርግላቸው ነርስ እዚህ ነው አንዴ ተለይቶ ማለት ነው። ስለዚህ የስኳር ተማሚዎች ክፍል ነው የሚባለው። አሁን እዚህ ጋር የሚታያቸው ሰዎች ደግሞ እዚሁ ወደ የሚያደርጋቸው ስራ ተሰጥቷቸው ማለት ነው። እዚህ ከሕክምናው ካገገሙ በኋላ ወደ ስራ ስለሚመለስ ማንኛውም ሰው የማይሰራ ወደ ስራ ስለሚመለስ እንደምታዩት ትልቁን ስራ የሚሰሩት እዚህ ያሉ ወጣቶችም አባቶችም እንደዚሁም ወራኖች አሉ፣ ዶክተሮች አሉ፣ ኢንጂነሮች አሉ። እዚህ ውስጥ በርካታ ሰዎች አሉ። እነሱ ናቸው እዚህ ጋር ዋናውን ስራ የሚሰሩት። እዚህ ጋር 80-61 አሁን ሰው ለመጠቆም ብትፈልጊ ከእነሱ ጋር ነው ኮንታክት የምታደርጊው። ሙሉ መረጃው አላቸው። ስለዚህ ያ መረጃ ይነግሯቸዋል። እንደዚህ አይነት ሰው እንደዚህ ከሆነ
አሁን ሰው ጎዳና ወድቆ ብታገኝ መርዳት የሚፈልግ ሰው ብታገኝ ደውዬ ቀጥታ እነሱ ጋር ይደርሳል ማለት ነው። እነሱ አንስተው ያላቸውን አልጋቸው ጥፍ አልጋ ካላቸው ያላቸውን ስለሚያውቁት እነሱ ጋር እንትንለላችሁ። ስለዚህ 80 ነው። አሁን እንግዲህ በቅርቡ በሰይፉ ኢቢኤስ ቻናል ላይ ገቢ ማሰባሰቢያ ሲደረግ ነበረ። ያ አሁን ተቋርጧል። እረፍት ላይ ያለ ነው። ሐምሌ 5 እንመለሳለን። ሐምሌ 5 ደግሞ እንግዲህ ሁላችሁም መጣችሁ እንድትሳተፉ የሚል መልእክት ነው ያለኝ። ከዛ ባለፈ በቤታችሁ ናችሁ ላይክ ሼር እያደረጋችሁ ቪዲዮውን ብታዩ መቄዶንያ ትልቅ ጥቅም ለመቄዶንያ ትልቅ እርዳታ ነው። ስለዚህ መጣችሁ ከቻላችሁ መጣችሁ፣ ካልቻላችሁ በቤታችሁ ናችሁ ቪዲዮውን በመመልከት ሼር ላይክ በማድረግ ማንገስ ትችላላችሁ። እንግዲህ ኤስኤምኤስ ዋና ክፍላችን ማለት ነው። እዚህ መንገድ ላይ ፊውሲ መረዳት ያለበት ሰው ብዙ ነው 81 61 ላይ ኦኬ ብትሉ 1 ብር በቀን ትለግሳላችሁ ማለት ነው። ከዛ ባለፈ ደግሞ 81 31 ላይ ደግሞ እንደዚሁ በአካባቢያችሁ በሰፈራችሁ መቄዶንያን እገዛ የሚፈልግ ሰው ካለ ብትደውሉ ቀጥታ እነሱን ታገኛችኋላችሁ። እነሱ መረጃውን ይሰጧችኋል። በዛ መንገድ ይነሳሉ። የምታዩ ደግሞ የአእምሮ ህሙማኖች አዳራሽ ነው። አሁን የአእምሮ ህሙማኖቹ እዚህ ዋናው ማዕከል ላይ ቆርቆሮ ክፍል ከ770 በላይ አሉ። እዚህ ደግሞ 640 አካባቢ አሉ ማለት ነው። ገብተን እናያቸዋለን። ስለዚህ እነሱ የሚመገቡበት ፕሮግራም ሲካሄድ ፕሮግራም ያደርጉበት አዳራሽ እንደምታያቸው እዚህ የአእምሮ ህሙማኖች ትንሽ መድኃኒቱን እየወሰደ ቢሆን ስራ ይሰራል ማለት ነው። ስራ እየሰሩ የአዳራሹ የሚያጸዱት የተለያየ እርስ በርሳቸውን ገላ ያጥባሉ። እርስ በርሳቸው ቋቋም ላይ ስፖርት ይሰራሉ። ራሳቸውን እንትን ለማለት በቃ ሁሎችም ራስ ተጋግዘው ነው እንጂ እዚህ ላይ አሁን ድርጅቱ በጀት የለውም። 3% ነው ራሱ አስተዳዳሪዎች። ስለዚህ እያንዳንዱ ሰው በጎ ፈቃደኛ ነው ማለት ነው። ስለዚህ በበጎ ፈቃድ ስለሆነ የሚሰሩት አብዛኞቹ በጎ ፈቃደኛ ነው። ከዛ ባለፈ ደግሞ ራሳቸውን በራሳቸው ይተባበራሉ። ከዛ ባለፈ ደግሞ አዳራሽ አላቸው። እያንዳንዳቸው ቅድም ያየነው አዳራሽ በሙሉ ፕሮግራም ሲኖር ዝግጅት ሲኖር እዛ ይሄዳሉ። ከሌለ ደግሞ ቁርስም ምንም እዚህ ይመገባሉ ማለት ብዙ መኝታቸው ላይ እንደምታዩት በርካታ ሰራተኞች አሉ፣ ከታችም ከላይኛውም ማለት ነው። ስለዚህ ይሄ የአረጋውያን ክፍል ነው። እንግዲህ ብርሃን ቢኖር በደንብ ብታዩት ነበረ። ወሌላ ጊዜ ከመጣችሁ ትቀርጹታላችሁ። ስለዚህ አሁን እዚህ የሚያስፈልገው ብዙ ነገር ነው። መቄዶንያ ምንም ነገር እንትን የማይጠቅም ነገር የለም። ስለዚህ ያለውን በሙሉ እንድታግዙን የሚል ጥሪ አለኝ። ጋይስ በጣም ሰፊ ነው። ባይ ዘ ወይ ላይክ በጣም ትልቅ ነው። በአንድ ቀን ራሱ ያልቅ አይመስለኝም። ያልቃል በአንድ ቀን ያልቅ ይችላል፣ ግን በጣም ሰፊ ነው። አሁን የት እየሄደ እየገባ ነው ነው ራሱ አልገባኝም። ግን ደስ ይላል። ሰላም በል ሄልቲ እንዲሆኑ ማለት ጂም ሁላ አላቸው ለሚሾዩ አክቹዋሊ ማለት ጂም አላቸው። this is insane ሊደብራቸው ስለሚችል ብዙ አይነት አክቲቪቲ አድርገውላቸዋል ለዚህ የሆኑ ሰዎች ማለት ነው። እና this is so fascinating look ጂም አላቸው and art የሚስሉበት አላቸው። they have a library አስቡት። ተመልካቾች እንግዲህ አሁን ደግሞ የምንገኘው እዚህ መቄዶንያ በጎ አድራጎት ማህበር ውስጥ የሚገኝ የፊዚዮቴራፒ ክፍል ነው ማለት ነው። ይህ የፊዚዮቴራፒ ክፍል እንግዲህ በርካታ ሰዎችን ከነርቭ፣ ከስትሮክ፣ ከተለያየ በሽታዎች እየፈወሰንበት ያለ ሌላኛ የሕክምና ቦታችን ነው ማለት ነው። እንግዲህ እንደምታዩት እቃዎቹ ኦልድ ናቸው፣ የቆዩ ናቸው። ስለዚህ ለፊዚዮቴራፒ አሁን እዛ ጋር የሚሰራው አባታችን የሚሰሩት እዛ ጋር አለ። እንደዛ አይነት እቃ እንኳን ብታመጡላቸው የፊዚዮቴራፒ የሚሆኑ እቃዎች ቢገኙ አሪፍ ነው የሚል እንትን አለኝ። ከዛ ባለፈ ደግሞ ባለሙያዎች መጣችሁ ጎብኙን፣ እዩን፣ አግዙን። እንደምታዩት ባለሙያ እገዛ ይፈልጋሉ። እቃም የለም። እንደዚሁ ደግሞ ማሳጅ የምናደርግባቸው ፎጣዎች፣ ዘይቶች፣ የተለያዩ እንትኖችን ብታመጡልን የተሻለ ስራ እንሰራለን ብዬ አስባለሁኝ። ስለዚህ ይሄ እንትን ክፍላችን ነው። ወደዛኛው ክፍል እንሂድ።
Let's go guys. ይሄ ደግሞ እንግዲህ ቅድም ውጭ ላይ እንዳልኩሽ የእናቶች ዳይፐር ክፍል ነው። እንደምታዩቸው ከየትም ነው ተነስተው የመጡት እዚህ ነው ቤተሰብነትን የፈጠሩት ማለት ነው። እዚህ መቄዶንያ ዘር፣ ቀለም፣ ብሔር ስለማይለይ ሁሉም ሰው በመሆኑ ብቻ የሚረዳበት ድርጅት ነው። ሁሉም ሰው እዚህ ነው አሁን ጉርብትናም ቤተሰብም እንደዚሁ ትውውቅም የሚፈጠረው ማለት ነው። ሁሉም ከተለያየ ሀገር ከተለያየ ቦታ የተነሱ ናቸው። እንግዲህ ጤነኛ በነበሩ ወጣት በነበሩ ጊዜም ሀገራቸውም በተለያየ መንገድ ሲያገለግሉ የነበሩ ናቸው። አሁን በዚህ መንገድ እየተረዱ ይገኛሉ። እዚህ ትልቅ ወጪ ዳይፐር ነው። ዳይፐር በጣም ነው የሚያስፈልገው። እንደምታዩት ምግብ ጠዋትም ቀን ማታ በቀን 3-4 ጊዜ የሚቀየርበት ሰዓት አለ። ስለዚህ ያን ዳይፐር ደግሞ ከሌላ አሁን ገብተን እንደዚህ ካሜራ መቅረጽም አንችልም ነበር። አሁን ደግሞ የሴቶች ዳይፐር ክፍል የሚባል ገብተን ነበር። በጣም ነው የሚያሳዝነው። ኦነስትሊ የሚበቃ እቃ የላቸውም እና እኛም መተባበር አለብን እንደምንችለው በምንችለው። ስለዚህ ጋይዝ እየተያየን ነው የሚባለው። ግን ኤኒዌይ ግቢው ራሱ እንደሚያክል ይውስ ጋይዝ መች ነው የሚያልቀው ይሄ ቢልዲንጉ? ይሄ ህንፃ እንግዲህ ያው ብር ገቢ ማሰባሰብ እያደረግን አይደለም። 5 ቢሊዮን ብር ያስፈልገናል ሙሉ እቃውን ለማሟላት ሙሉ ሴራሚኩ እንደዚህ በእኛው ቤቱ ሊፍት 7 ግዙፍ ሊፍት አለው። እንግዲህ ያን ሁሉ ለማሟላት 5 ቢሊዮን ብር ስለሚያስፈልግ እሱ ሲሞላ አሁን እየተሰራ ነው። ከስር ከቀደማታችሁት ከሆነ መስታየት ገጠማ ተጀምሯል። ስለዚህ ሁላችሁም ተሳተፉ ነው የምለው። መምጣት የማትችሉ ከሆነ እዛው ላይ ቪዲዮውን በማየት ላይክ ሼር በማድረግ እገዛ ነው ለመቄዶንያ። መምጣት የምትችሉ ከሆነ ደግሞ የእናንተ ተከታዮች ደግሞ እዚህ መጥተው ማገዝ ስለሚችሉ ጋይዝ መታችሁ መጎብኘት እንዳረሱ። እሺ የሁሉንም እዚህ ግቢ ያለውን ልብስ በሙሉ የተቀደደ ይሰፋሉ። እንደዚሁም አዲስ ይመጣላችሁ ጣቃ ሲመጣላችሁ ጣቃውንም እንደዚሁ እየሰሩ በሳይዛቸው እየለኩ ዩኒፎርሙን የምታዩ ሰራተኛ በሙሉ አንድ አይነት ዩኒፎርም ባለሙያ የሚለብሰው ዩኒፎርም እነሱ ናቸው እዚህ የሚሰሩት ማለት ነው። እና እደ ጥበብ ክፍል ነው። እንኳን ያደረሳችሁ። እሺ እኛን እንደጎበኛችሁ ፈጣሪ ጎብኛችሁ። ረዴት በረከት ከቤታችሁ አይጥፋ። ረዴት በረከት ከግቢያችሁ አይጥፋ። ማዳችሁ ሰፊውን ገበታችሁ ሰፊውን ወግ ማድረግ ያድርሳችሁ። አገር ተረካቢ ያርጋችሁ። እናት አባት ጧሪ ያርጋችሁ። ፍቅሩንም አፍቱንም ጤናውን ያድላችሁ። የማታ እንጀራ ይስጣችሁ። እማልቀው እንጀራ ይስጣችሁ። አለሙ ዘበኑ ለእናንተ ያርግላችሁ። ያሰባችሁት ይሳካላችሁ። በጎደለ ሞልቶ ይስጣችሁ። የሞቀት ዳር ይስጣችሁ። መልካም ጋብቻ ያርግላችሁ። ወልዳችሁ ሳሙ። ከብራችሁ ቁጭ በሉ። እናንተ የተቋጠረው እንጀራ አያንሳባችሁ። የተቋጠረው እንጀራ ለእናንተ ያርግላችሁ። ዘራችሁ እንደ ጤፍ ይብዛ። ዘራችሁ የብረት ምሰሶ ያርገው። ጤናችሁን ያድላችሁ። እግዚአብሔር ስትወጡም ስትገቡም ቅዱስ ገብርኤል፣ ቅዱስ ሚካኤል፣ እመቤቴ ድንግል ማርያም ከኋላም ከፊትም 44ቱ ታቦቶች የሰማዩ ንጉሥ አያሉ አምላክ ከኋላም ከፊትም ከነ መስቀሉ ይከተላችሁ። ውጪም ቢኖራችሁ ለሀገራቸው ያብቃቸው። እዛን ካሉ ድንግል እመቤቴ እንቅፍ ድግፍ ታርግላችሁ። እሾክ ሳይወጋቸው እንቅፋት ሳይነካቸው በሰላም ያምጧቸው። እናንተ ቢንያም እንደጦረን እናንተም ደግሞ ትልቅ ደረጃ ለቁም ነገር በቅቷችሁ እናት አባት ጧሪ ያርጋችሁ። አገርንም ለመደገፍ ያብቃችሁ። መቄዶንያን ለመርዳት ያብቃችሁ። እየረዳችሁኝና ዶክተር ቢንያምን ጤናውን ያድለን። ከጎዳና ያነሳን ጤናውን ያድለው። የብረት ምሰሶ ያርገው ያኑርልን። ክፉም አይንካብን። እናንተም እግዚአብሔር ይስጣችሁ። አገራችንን ሰላም ያርግልን። የተጣላ ይታረቅልን። የታመመ ይሻርልን። ሰላም ያዋለን ሰላም ያሳድረን። ዳር ድንበራችን ይጠብቅልን። ከክፉ ነገር ይሰጉረን። ደጉን ያቅርብልን። አገራችን አገረ ገነት ያርግልን። ዲባ ጎደልክቦ ዚ መድኃኔዓለም በበርዲኖ የሙላቦ የውኔውን ኬሬውሁን ለአገራችን ለኢትዮጵያ ለዓለም በሞላ ለዘር ማንዘራችሁ ለቤተሰባችሁ ለወጣቶቹ ይህን ድርጅት ለመሰረተ ላስጎብኙን ለአረጋይን ጓደኞቼ እሾክ አይወጋችሁ፣ እንቅፋት አይንካችሁ።
በሰላም ግቡልኝ። እግርዴታ ገድ ይባላል። ሰላም ሆኖልን። አሜን። በጣም እናመሰግናለን። የእርስዎንም ጤናና እድሜ ይስጥልኝ። አሜን። ኑሩልን። አሜን። ከዛ ባለፈ ደግሞ የመቄዶንያ የዩቲዩብ ቻናል፣ የፌስቡክ እና የቲክቶክ ቻናል አለው። ይህንንም ሰብስክራይብ እና ፎሎ እያደረጋችሁ ብትከተሉን ስራዎቻችንን ከስር ማየት ትችላላችሁ ማለት ነው። ስለዚህ ይህንን ብታደርጉ ደግሞ አሁን ሐምሌ 5 ለሚጀምረው ደግሞ የገቢ ማሰባሰቢያ አሁን እረፍት ላይ እንዳለ ያለ ነው። ሐምሌ 5 ለሚጀምረውም እንደዚሁ በመቄዶንያ ዩቲዩብ ቻናል ነው የሚጀምረው። መምጣት የምትችሉ መጣችሁ እዚህ መሳተፍ ትችላላችሁ። መምጣት የማትችሉ ግን በቤታችሁ ሆናችሁ ሁልጊዜም ላይቭ ሲጀምር ኖቲፊኬሽን ይደርሳችኋል። እዛ ላይ የገባችሁ በማየት ቪዲዮን በማየት ከዛ ባለፈ ሼር ላይክ በማድረግ ማገዝ ትችላላችሁ ማለት ነው። በህብረትም በማህበረሰብም ሆናችሁ እንደዚሁ ማህበር ካላችሁ ስፖርት ማህበርተኞች እንደዚሁ ደግሞ መንፈሳዊ ማህበርተኞች ጉዞ የምታዘጋጁ ካላችሁ እናንተም በማህበር የበኩላችሁ አስተዋጽኦ ማድረግ ትችላላችሁ ማለት ነው። መቄዶንያ ለሁሉም ክፍት ነው። ዘር፣ ቀለም፣ ብሔር አይለይም፣ እምነት አይለይም። ለሁሉም ክፍት ነው። መጣችሁ ጎብኙን። በ8161 ቤተሰብ ሆናችሁ አግዙን እላለሁኝ። ከዛ ባለፈ ደግሞ መቄዶንያ የበጎ አድራጎት ማህበር በርካታ ሰዎች ተመዝግበው ነው አሁን በ8131 ቀደም እንዳልኩሽ ተመዝግበው ይገኛሉ። ስለዚህ የዚህን ህንፃ ፊኒሺንግ ነው የሚጠብቁት። ስለዚህ ቶሎ ብላችሁ ፊኒሺንጉን ጨርሰን እነዛ የተመዘገቡ ሰዎችም ገብተው የሚገለገሉበት እንዲሆን ነው ምኞቴ። ስለዚህ ይህን ቪዲዮ የምትመለከቱ በቻላችሁት አቅም አግዙ እንላለሁኝ። አመሰግናለሁ። እኛም እናመሰግናለን። ሰው እንደሰማችሁት በአቅማችሁ ትችላላችሁ፣ መታችሁ መጎብኘት ትችላላችሁ፣ ቦታ ሪዘርቭ ማድረግ ትችላላችሁ ለፕሮግራም ምናምን እና መቄዶንያ ይህን ይመስላል። ቴንክ ዩ ፎር ዋቺንግ ባይ